እሺ እባክህ 5 ብር አንተን እኮ ነው ምን አባ ይዘጋሃል? አሁን እኮ 5 ብር ብቻ አይደለሁም 10 ብርም ሆኛለሁ። ታዲያ እኔስ የገረመኝ እሱ አይደል? ቆይ እኔ ተነስቼ በኔ ቦታ ላይ አንተ ስትቀመጥ ትንሽ እንኳን አይደብርህም እንዴ? ለምን ይደብረኛል? ስራ ፈት። አሁን ምን አርግ ነው የምትይኝ? ሴትዮ አትበለኝ እና ሰውዬ ልበልሽ? ክብረ ቢስ ደግሞ ሴትዮ ይላል እንዴ? ጥፍራ። ኧረ ጥፍርሽ ይርገፍ በልጣጣ። ቆይ ምንድነው እንደሚያንጨረጭረሽ? የሚያንጨረጭረኝማ እኔን የመሰለ ልዕልት ከስራ ተባረ ያንተ አይነቱ ጅልጥ ጭራሽ በስልጣን ላይ ስልጣን ትሰሚያለሽ? አንቺ ሚዳቆ ጥፍራም አልሽኝ ጅልጥም አልሽኝ። የያዝኩት እኮ የቡና ስራ ነው። እንዳንቺ ሳር ስተበትብ አይደለም መሞላው። እሺ አረ የሚተበትብ ተብትበ ምን ትላለች እቺ ሰጋቱራ? በስራዬ ትርፋማ ስለሆንኩ ነው እድገት ያገኘሁት። እሺ ወይ አልቀረብም። በጣም ነው እንዳደገው አድገህ ሞታሃል። ይልቅ እኔን ያልገባኝ ቆይ የስራ እድገት ብለው ካንበሳና ገመል ጋር አብረው ያስቀመጡ አንተንም እንደንሰሳ ቆጥረውክ ነው ወይንስ ምን ነው? ለማንኛውም እዚህን ያለውበት አካባቢ ለስራሽ የሚሆን ረጃጅም ሳር ስላለ ቆርጬ ልክልሻለሁ። አረ እንጥል ይቆረጥ ደቃቃም። ቆይ አንቺና 1 ብር ቲክቶክ ከጀመራችሁ በኋላ ምን ነው አፈላችሁሳ? ይኸውልህ ሰውዬ በ1 ብር ቀልድ አላውቅም። በሱ አትምጣብኝ። ታዲያ አንደኛሽን ለምን አዝለሽዋት ዞሪም? እንዲያውም ሂዱጣ አይኔ ይውጣ ጥላቢስ እንዴ! ይህ ጊሽ ጣራስ ገና ለገና የኔን ቦታ ያዘና ያሽላላብኛል እንዴ?